ፎቶ ቪዲዮ ኮምፒውተር ላይ ማለት ነው። እግዚአብሔር ስራ ቦታውን የስንት ዓመት ነው ያየሁት ፎቶ እያስቀመጥኩኝ ገብርኤል አንድ ሰዓት ይፈጅብሻል። የልደት ፎቶ ከማስታወሻ እኔ ሜሞሪ ላይ ነው ማስቀምጠው።
ይሄ ነገር ቢላጥስ ማታ ያላጣላላችሁም እንዴ? እኔ እንትን ልሄድ ነው። እኔ ልሄድ ነው ዳቦ ይወጣ ብዬ ነው። እሺ እኮ እጀልጣለሁ ግን ይሻላል። ገና 15 ቀን ሲቀረው አይደርቅም ብዬ ያጠብኩት ማለት እነሱን እና ጥላውን አይደርቅም ግን አውቃለሁ። ዝም ብዬ ቀርባል በእውነት ምን ችግር አለው? ምን ችግር አለው? ልብሱን አጥበን ምን ችግር አለው? በየሶስት ወር አንዴ ታጠብ። ማርያም ልብሱ ቆሽሾ ካየሽ ብታጥቢ ምን ችግር አለው? ችግር የለውም። ግን ጽዋ ሲገባ እኔ ልብሱን አጥባለሁ። ጥላ ልብስ ዝም አይለኝም። ግን ቆሽሾ ካየሽ ፈስበት ነገር ስለሌለ አዋራና ካልሆነ ግን ጽዋ ልብስ ግን ህግ ይኖራቸዋል እኮ በእያንዳንዱ ህግ ይኖራቸዋል። ብንጠይቅ ግን ልዩነቱ ምንድን ነው? ጥላ እንትን ቢተባላል እኮ ችግር የለውም። ኧረ ችግር የለውም። በእናትህ እኔ አሁን ብታጠብ ምንም ችግር የለውም ብዬሽ ጆሮአችን እንደደቆረ አሁን ይኸውልሽ ሴት ልጅ እርጉዝ ሆና ሰማሽ አይደለ? ሴት ልጅ እርጉዝ ሆና ጸበል አትጠጣም ምናምን ነገር ብትጥልሌ ተባለ። ምን ችግር አለው ብትጠጣ? እኔ አላምንም በሱ። አይቻልም። ገብርኤል እኮ ይዘጋል። አይተሽ ከሆነ ገብርኤል ይዘጋል። ግቢው አዲስ አበባ እንደዛ ቤተ መቅደሱ ለምን አዲስ አበባ ደግሞ ማለት ነው መውጣት የሚፈልግ ሰው ብቻ ጠበብ አድርጎ ይከፍቱና በሩን ይዘጉታል። የግቢውን እራሱ ስለሆነ አይበቃም። ለቤት አይደለም ለቤት ነው። ለቤት ነው። አይደለም አይበቃም። አገሬ ሁለት ቀን እኮ ያለ ይበቃል። ያስጠላኝ እኮ ድግስ አለ ማለት ነው ይመስለኛል። ለምንድን ነው የደፋሽው? በማግስቱ ነው ለቀሽው ምን እየጠጣሁ ነው? ስራ ይዛል። ለምን? ኧረ ሌላ ሰለሞን እኮ ቤት ነው አለ። ቡና አላፈላው ምን አላልኩ ብቻ ጉድ ይፈላ ሰለሞን ከዚህ ቀንዛሪ ቡና አላፈላው ጠዋትና ትንሽ ነው ያረፈት። ጠዋት እመጣለሁ፣ በሌሊት እመጣለሁ። አይ ለጌማ ማርያምን በጣም ነው የምመጣው። እኔ ትንሽ አረፈት ስለምን በጣም ነው ያጣው። ለጌ በጣም ነው ለሌላው ሳይሆን እንደልክ ለምን ወጥ ሶስት ሆነ ደግሞ ጥሩዬ በጠዋት እኔ ጋር ድረሽ ይላታል። ጥሩዬ ድንች እኮ ደቂቃ ፈጅም ድንች እሱ ስላልሆነ ችግር የለውም እኮ እሱ ለቤት ስለሆነ መቅደም ያለበት ሁለቱን ነው። አፈሩ ደግሞ ይደርሳል። ኮፒ በስመ አብ የልጅነቷ ፎቶ የድሮ ብላክ
ራስን በራስ ታየሽ ማለት ራስ በራስ አሁን ነው የሳ አባትዬ ወደድኩት ላግዝ ሁለቱ ይሄ እኮ ነው የዳቦ ነው ደግሞ የሚጨፋው ኧረ ከላይ ላይ የሚቀደም ስለሆነ እኮ ቅር አለ። አሁን አብሬ ሄጄ ልሰዳ ምን ቡሩና በቦቱ ቡራያ ያው ገብቷል። አሁንም በርግጥ አሁንም ገብቷል። ምኑ የትኛው ይሄ አሁን የአቮካዶ ትገዣለሽ? የአቮካዶ እየተጀመረ ነው። ማርያም የአቮካዶ ዘይት ውድ ነው። በዛ ላይ ምርጥ እኮ ነው የአቮካዶ። ኧረ ለወጥ ራሱ ግን ውድ ስለሆነ እንዴት ትጠቀሚያለሽ ነው? ይሄ ከተለቀቀ ሱፐር ማርኬት የአቮካዶ መጣልኝ። አዎ ኧረ ተጀመረው ግን አልተለቀቀም። በየምኑ አልተሰራጨም። ውድ ነው ሲጀመር በጣም በስመ አብ ጣዕሙ ሲስተር በቀምሽው በኢየሱስ ጣዕሙ ደስ ይላል።
ሻሻተሽ ነው ፀጉርሽ? ሻሻተሽ ነው? ኧረ ትዝም አላለኝም እንጂ ኩበት እንጂ የኩበት ናፍቆት አለብሽ መሰለኝ። ሰበታ መሀል እንጂ ስሚ፣ ሰበታ መሀል ሆነሽ ቁመታችሁ እኩል በርበሬ ነው ሰበታ የሚመጣው። ትንሽ የእርሷ ትበልጣለች። እኩል ናቸው አይመስለኝም። አቋቋማቸው አንድ አይደለም። እንደዚህ ነው። ይደርሳል ብለሽ ነው ለማለት ተደረሰ። ከዛ ልጫ ብሎ አስባል አልጫ ማዘርም ጨራሽ ቅጁሽ ንፋሱ እንደውም ደህና ነው። ሲጠፋ ያኛው ይጀዛል። መስተፋቅር ሰው ነው የሚያደርግባቸው። ሴትም ቆንጆ ስለሆኑ ደግሞ የግድ ወይ እያሉ አንዱ ጠፋብኝ። ሶስት ነው ስለ ቀልብሽም ያው ወደ እሷ ይሻላል። ድሮ ይሆናል አሁን ሁሉም ቆንጆ ነው። በተለይ ወደ ከተማ በእርሱ ማን ትለያለሽ? በተለይ ወደ ከተማ ማን ከማን ትለያለሽ እንዴ? ባክሽ ከተማ በሜካፕ ማን ከማን ትለያለሽ? ማናችን ማውን የትኛው ቆንጆ ነው አትለዩም። እና ቤቴ በተፈጥሮ ፊታቸው ይስብሻል። በተፈጥሮ በናቹራል ፊታቸው እዚህ ሲመጡ ጭስ እቅፍ አልኩ እስኪ ያስቡ እዛ ሲገዛጅ በታክሲ እንዴ ጠረን ያላችሁ አንድ ቀን ደረጃ ቤተክርስቲያን ራሱ ታስፈልጋለች። ራስሽን እንዳት ኮተት እንዳት ራስሽን ጠብቀሽ ንጽህናሽ ጠብቀሽ ለምን ወደ ውጭ ይዘሙታል። ሴት ልጅ ለባሏ ስለዚህ ኮተታችሁ ዳቦ በዳቦ መስጠት አባ ገብረ ኪዳን የሚባሉት እንግዲህ በየቀኑ ስሚ ማለት ይሄ እንጨት የማይፈልግ ክቦት የማይፈልግ እንግዲህ ዳቦሽን በየቀኑ እየቀረሽ የገጠር ልጆች ሜካፕ ያልነካቸው ኦሪጂናል ቆንጆ አሁን የሆነ ጊዜ አዲስ ሀዊ ነው የሚባለው ውጭ ሀገር ሄዳ የመጣች አለቻት እንደ እዚህ የነበረችውን አለሻትም እንዴ? አላት እንደ አንቺ አላት
አያላት አይመስለኝም። ያባሽር አንተ ቶሎ ኮጣይስ ስታወራ ራሱ ቢኖራት ታወራ ነበረ። ከልብ ድስት የራሱ በሰበሰ ይልካል ይገቢ ትልቁ ነው የምትደብረው ትልቁ ረጅሙ ከዚህ ጋር ሰው እኮ ያስተናግዳል። የዚህ ቀይ ገብርኤል የዚህ ቀይ አይነት ከበዛ ነው አይነት አንደታው ይሸኛል አይነትም ነው አሁን በ20 ኪሎ ሽንኩርት ከሚካኤል ይበልጣል ብዙ ህዝቡ ግልብጥ ነው የሚለው ይዛዴ ሳሩ ቅጠሉ ያስለቅሳል። አይበቃም ይሄ ዳቦ ዛሬ ተቃጥሎ ታይቃጠል ቆያ ከተመለሰበት ኮሞዲኖ ኬሳ ሽንኩርት ያዲስ ኒኬሊ ዳና ነው ካይ ኒኬሊ ዳና ኒ ኒኬሊ ዳና አንጉባር ኮሞዲኖ አናቲ ወልዴ ወይ ተቀበያታለህ ላሉ አንተ ቤቱ ምንም ይሆን አስጨናነቀሽም የቤቱ ቀስ ብለህ አምጣ እንዳይወድቅ በደንብ ያዘው። ኧረ ቆንጆ ነው።
ኧረ ይበቃል። ከላይ ነው ከስር ነው? ከስር ከላይ ከላይ እዚህ ጋር ብቻ እንደዚህ አንድ አይነት እንዳለ ፀይም እንዲሆን እዚህ ጋር ደግሞ ይቃጠላል። ነፋሱ እኮ ነው የወሰደው። አመዱ እኮ ሎሚ ቢታ ዱቲ እንራፈቲ ለጊራፍ ኧረ ችግር የለውም ችግር የለውም። ተክተናል ግን እኮ መታለች እኮ ትደርሳለች። እንዴ እሺ ወደ ሜዳ ነው። አንድ አምስት አወጣና ነገ ወደ ማታ ጋብተዋል። ሙሉ በጠብቅ እናድራለን። መቼም ለዚህ ብዬ እኔ በገበና ታላልቃል። ቆይ በቃ እና ነርገ ቆይ ካርዲ ገበና መጣል ስራ ያሰራኛል። في هنا هذا عربي ناس كورة جيب بايلة بعدها እግዚአብሔር ይመስገን። እኔ ጋር አስቀምጥልሻ
ከዛ ስትባላ ስትቀቂ እመጣለሁ። የሼር ሰው እንጥር ተራርበሽ በቃ ደህና ደሩ ሀገሬ ስልኬን እያለችኝ ወይ ስልኬን በቃ ወሰደሽ ወሰድ። አቤት ካሜራችሁ ጉድ ፈላበት። ደግሞ ድምፅም አለው። ጠዋት ተነስተሽ እንጀራሽን ጋግሪና ቁርስ ስጫቸው። አለም የለችም። ግርማ እኮ ነው የሚጠይቃት። እንትን እኮ ናት። ነጭ ሽንኩርት ስለገባ እንትን ይላል። የት አለ? ይሄ ነው ከውስጡ በሌላ ጨምሪ እና ከበርሜል ነው የምታመጪው። እቤት ከበርሜል ውስጥ ሀና ፊዱድ አንዱን በሬ ቢያርድበት በቃ ይበቃ ነበር። እኛንም በዛ ቢያበላ ሲጀመር ደግሞ ሰላም ተረሳሽ።
ላይ ነው ማሳደርታ እሺ ነው እዚህ ነው ታስፈልጋለህ እቤት ታስገባሽ ዋው ኮሪደር ውስጥ ቅድም እንትን አጥባለሁ ብትለው ምንድን ነው? ኩባያ አጥባለሁ ብትለው አልገባኝም እኮ። እኔ እኮ አልገባኝም፣ ግራ ገባኝ። ሀገሬ ልጆቹ ቀሩብሽ? ውጪ ናቸው መሰለኝ። ውጪ አቤት ነው ያለው። ዳጊ ኃይሉ የት? ከቤት ውስጥ እራላት ሂድና እየፈጠራችሁ አትዩ እኮ ብራውን እየፈለኩኝ ሄደ ፈርሶ ሲፊሉ እኔ ብለው ለምን እንዲህ ቆያችሁ? ወጡ ለምሳሌ ቆይተን እኮ አይደለም ሰዓቱ ሁላ መቶ ወዶ ፊዲ አደ ፈርሶ ፊዲ ዋክል ሲቀርቃሩ ጊዜ ተካለ እሺ አሁን ነው ተሰርቶ አንድ ነገር አይደለም ጠዋት ነው የሚጨምረው ነው እንዴ? አሃ ከሰዓት ስለሆነ ይቃጠላል። አውጡ ይሄን ነገር እሺ እንትኑስ ዝናቡስ ምን ታደርጋለህ?